ጤና ይስጥልኝ የተከበራችሁ ወንድሞቼ፣ አንድ መልእክት ለማስተላለፍ ፈልጌ ነበር። በአሁኑ ሰዓት እየሆነ ባለው ነገር ላይ ማለት ነው። ጥሩ ነው እንዲህ ስለራስ መናገር የተሻለ ነው። ለምን ከዚህ በፊት የነበሩብኝ ጫናዎች ሰብሮ ወጥቶ ስለራስ ማንነት መናገር ራሱ በጣም ጥሩ ነው። አንድ ልነግራችሁ የሚፈልግ ነገር አለ። አንድ ባለቅኔ የዘረፈው ልንገራችሁ። እኔስ ጎጃም ያውም የበላይ ዘር፣ እኔስ ቋራ ነኝ ያውም የቴዲ ዘር። ወረድ ብሎ ትንሽ ምን አለ? ትግሬ፣ አማራ፣ ኦሮሞ አትበሉ ብላችሁ አትከፋፍሉን። አንድ ናት ሀገሬ፣ አንድ ነው ብሔሬ፣ እዛውም ኢትዮጵያ ነኝ። እዚህ ጋር የጎጃሜ ቋራ ነኝ አለ። ትንሽ ወረድ ብሎ እንደነገርኳችሁ የቴዲ ዘር ነኝ። እንግዲህ ያ ድሮ የነበረው ስርዓት መቼም ተመልሶ አይመጣም። ያ ህልም ሆኖ ይቀራል። ገባችሁ? አንድ ነገር ልነግራችሁ ፈልጋለሁ። ለኦሮሞም ሆኖ ለአማራው ማህበረሰብ፣ ለህዝብ ስለራስ ማንነት መጠየቅና ስለራስ መብት መጠየቅ ሌሎችን መብት መጋፋት እንዳልሆነ ልትወቁልኝ ይገባል። እኔ ኦሮሞ ነኝ። በኦሮሞ ነጻነት አምናለሁ። ኦሮሞ ነጻነቱን እፈልጋለሁ። ያ ማለት አማራው ህዝብ የሱ መብት መጋፋት አይደለም። ለሱም ወደፊት ዋስትና መስጠት መቻል አለብኝ። ጎረቤት ሆነን እንድንኖር እንድንቀጥል ማለት ነው። ይሄ ልትገነዘብ ይገባል። ማንኛውም ሰው ኦሮሞማ ሆነ አማራ አንድን ማህበረሰብ መስደብ መቻል የለባችሁ። ለምትጠይቁት ነገር ስለ መብት እስከሆነ ድረስ የሌላ ሰው ህዝብ መብት መንካት የለባችሁ። እኔ በኦሮሞ ነጻነት አምናለሁ። ንጹህ ኦሮሞ ነኝ። ስለዚህ መብቴን መናገር የምችለው እኔው ራሴ ነኝ። ሌላ ሰው እንዲናገርልኝ አልጠብቅም፣ ደግሞም አልፈልግም። ስለ ኦሮሞ መናገር ያለብኝም ሆነ መግለጽ ያለብኝ እኔው ራሴ ብቻ ነኝ። ኦኬ፣ ጥሩ። በሌላ በኩል ደግሞ አንድ በዚህ በፌስቡክ ላይ ሰሞኑን ሲለቀቅ የነበረው ቪዲዮዎች አንዳንዶቹ ጥሩ ነው፣ ራሳቸውን ኤክስፕሌን ያደርጋሉ። አንዳንዶቹ ደግሞ ወጥ ብለው ህብረተሰቡን ይሰድባሉ። በእርግጥ ተቀባይነት በእኔ በኩል የለውም። እኔ የአማራ ጓደኞች ያሉኝ፣ ክርስቲያን፣ ሙስሊም ዋትኤቨር፣ ያ የግል ጉዳይ ነው፣ አልገባበትም። ግን አንድ ሰው ከኔ ጋር ለመነጋገር ከፈለገ በሚያስበው በአስተሳሰቡና በሚያራምደው አይዲዮሎጂ ብቻ ላይ ነው ከኔ ጋር መከራከር የሚችለው እንጂ በማንነቱ አይደለም። አሁን እየተደረገ ያለው ምንድነው? ኦሮሞ ብላችሁ አትናገሩ እያላችሁ ነው። ይሄ ስለመብት ነው። እኔ ኢትዮጵያዊነትን አልቀበልም። ኢትዮጵያዊነት በምን አይነት ሁኔታ መጣ ካላችሁ ራሳችሁ ታውቃላችሁ። እናንተ የምትሉት ምንድነው? ኢትዮጵያ ለዘላለም ትኑር፣ ልክ እንደ ድሮአችን እንኑር ነው የምትሉት። እንዴት ነው እንደ ድሮ የምንኖረው? የመብት ተሟጋቾች ነን ባዮች ዝም ከማለት ደጃዝማችነት ይቀራል ያለው ማን ነበር? ለምን አልክትሉኝ ይሆን? ብትሉኝስ መብታችሁ እኮ ነው። የፈለጋችሁትን ማለት ትችላላችሁ። ነፍሳቸውን ይማርና በስራም ባይተረጉሙት አቶ መለስ ዜናዊ በአንድ ወቅት መለስ መላጣ ነው ማለት መብታችሁ ነው፣ መላጣይን ግን መንካት አትችሉም ነበር ያሉት። እኔም ለዚያ ነበር ለምን ብላችሁ ብትጠይቁኝ መብታችሁ ነው ያልኩት። እመኑኝ፣ እኔ እንደ አቶ መለስ ለአባባል አይደለም ከልቤ ነው። ታዲያ እንዲህ ስላችሁ እኔም ደግሞ እንደፈለኩ የመመለስ መብት እንዳለኝ ታዲያ መዘንጋት የለባችሁም። ለነገሩ አሁን አንተ ስለራስ ታውቃለህ ከማለት ይልቅ እኔ አውቅልሃለሁ ማለት በበዛበት መብት የለህም ብትሉኝ አይገርመኝም። አይገርማችሁም? እንዲያው አብዲ ይባላልው ብላችሁ ብትተዋወቁት ቆሞ ያዋለዳችሁ ይመስል አይደለም እናት ያወጣችልህ ተስፋ ነበር ዛሬ ቀይረው ነው እንጂ ብሎ የሚከራከራችሁ ደረቅ ቢያጋጥማችሁ ምንድነው የምትሉት? እንዲያውማ በቃ በልስኪ ጎበዝ ያንተ ስም ለመጥራት አያመችምና የኔን ስም ተጠቀምበት የምልም ደፋር እኮ አይጠፋም። ምን አይጠፋም ብቻ አሁንማ እንዳሸን ፈልቷል እንጂ። ባለፈው ወር መጨረሻ ላይ የአልጀዚራ ኤጄስትሪም የተባለው ዓለም አቀፍ የቴሌቪዥን ጣቢያ አንድ የኦሮሞ ጋዜጠኛ፣ አንድ የፖለቲካ ተንታኝና የኦሮሞ ነጻነት ግንባር ተወካይን ጋብዞ እንዲያው ለተወሰነች ደቂቃ በኦሮሞ መብት ዙሪያ ከአልጀዚራ ጋዜጠኛ ፎሚ ኦኬና ባልደረቦቿ ጋር ትንሽ አወጉ። የፕሮግራሙ አዘጋጆችን ጨምሮ በዓለም ዙሪያ ያሉት የአልጀዚራ ታዳሚዎች በዚህ አጋጣሚ ስለ ኦሮሞ ህዝብ ትንሽ ቢሆንም ለማወቅ እድል አገኙ ማለት እችላለሁ። ታዲያ ያቺ ትንሽ ደቂቃ ሰፍታ ዛሬ በአበሾች
መንደር ትልቅ የመነጋገሪያ አጀንዳ ሆና ብቅ ማለቷ አገረመኝና እንዲያው እንደ መጫኛ ያሰፋት ወሬ ሲኤንኤን ደግሞ ቀንቶን ሌላ ትንሽ ደቂቃ ቢመርቀን እነዚህ አበሾች በተጠናከረ የዲያስፖራ ጦር ሊያጠቁን ሁሉ ይችላሉ ብያሰብኩኝ። እረ እንዲያው ከጎረቤት ቅናታም ያውጣን። እስኪ ወደ ተነሳውለት ነጥብ ሳልንደረደር በፊት አንድ ጥያቄ ልጠይቃችሁ። የኦሮሞ ሕዝብ ስለራሱ መብት መናገር አይችልም ብሎ ያላችሁ ማን ይሆን? እኛ ኦሮሞዎች ነን፣ እንደማንኛውም ሰው መብት አለን ብለን ለመብታችን ለመናገር ለመከራከር። እናንተም ማን ነው ፍቃድ ሰጪና ፍቃድ ከልካይ ያደረጋችሁ? አንድ ጊዜ ምን ሆነላችሁ መሰላችሁ? ልጅቷ በጣም የቅርብ ጓደኛዬና ብሎም የሥራ ባልደረባዬ ነች። ብዙን ጊዜ ልምድ ሆኖብኝ ኦሮምኛ ባታውቅም ጧት ስራ ስንገናኝ አካምቡልቴ ስላት በፈገግታ የታጀበ መልስ ትሰጠኛለች። ወደ ጎጃምኛ በሚያደላ ቅላጼ ናጉማ ቡሌ ስትለኝ አበሾች ሁሉ እንዳንቺ በሆኑ ላለኝ በልቤ። አንድ ቀን ባልጠበቅኩት አጋጣሚ ለረጅም ጊዜ የማውቃት ጓደኛዬ ልክ ድሮ በታላቅ ፊልም ላይ እንደምናየው የስፔስ 99ኗ ማያ ጨብልል ብላ ባንዴ ተቀየረችብኝና አውሬ ሆና ቁጭ አለች። ነገሩ ወዲህ ነው። ከሁለት ቀን በፊት አካም ጅርታን ያስተማርኩት አንድ አሜሪካዊ የሥራ ባልደረባችን ቡና በመንጠጣበት ካፌ ከልጅቷ ጋር ቁጭ ብለን አገኘንና ያው ሌዲስ ፈርስት እንደሚባል እሷን በተቆላተፈ አማርኛ እንዳምነሽ ካላት በኋላ ወደኔ ዞር ስል ከአንድ ቀን በፊት ያስተማርኩትን ኦሮምኛ አስታውሶ አካም ጅርታ አለኝ። ይሄን ነበር የሥራ ባልደረባዬና የቅርብ ጓደኛዬ ናት የምላችሁ ሴት የአውሬነትን ገጸ ባህሪ ተላብሳ ባንዴ ማያን ሆና የተቀመጠችው። አይኗ ቀልቶ የደም ስሯ ተገታትሮ ከንፈሯ እየተንቀጠቀጠ ምን አለበት ዘረኝነትን ባታስተምረው አለችኝ። ስታንባርቅብኝ ደንግጬ ያየዋት። እሷም በአማርኛ እንዳምነሽ ስላት ዘረኝነት ያልሆነው እኔም በኦሮምኛ አካም ጅርታ ስለኝ ዘረኝነት የሆነበት ምክንያት ፈጽሞ ልገባኝ አልቻለም። ልብ በሉ፣ የራሴን የውልደት ቋንቋዬን ትቼ የሌላውን ሰው ቋንቋ እንዳስተምር የምገደድባት ኢትዮጵያን ነው ከዚች ልጅ ጋር አብሬ የምጋራው። በቡና ጠረጴዛ ዙሪያ ቋንቋዬን ሰው በማስተማሬ እንደ ዘረኛ ተፈርጄ የሌላውን ሰው ቋንቋ እንዳስተምር የምገደድበት አንድነት። በርግጥ ዛሬ ቁጭ ብዬ ሳስብ የሥራ ባልደረባዬ በሽታ የኦሮሞ ፎቢያ እንደሆነ የገባኝ ጀዋር መሐመድ በአልጀዚራ ላይ አባባሉን ከተጠቀመበት በኋላ ነበር። ዛሬም ልክ እንደ ሥራ ባልደረባዬ ብዙዎች በኦሮሞ ፎቢያ የተጠቁ ግለሰቦችም ሆነ የፖለቲካ ድርጅቶች በሽታቸው ከቀን ወደ ቀን እየጠናባቸው ባለበት በአሁኑ ወቅት ለበሽታቸው መድኃኒት ሊያገኙለት አልቻሉም። እና ታዲያ እንዳልኳችሁ ከዚያች ትንሽ የአልጀዚራ ቃለ ምልልስ ውስጥ አንድ አረፍተ ነገር ተመዛ ወጣችና ዛሬ በኦሮሞ ፎቢያ በሚሰቃዩት የኢትዮጵያ አንድነት ቅጥር ጠባቂዎች ነን በሚሉት አዋቂዎች ልበል የመብት ተሟጋቾች ዋነኛ የሚዲያ አጀንዳ ሆና ብቅ አለች። ይሄውም የወጣት የፖለቲካ ተንታኝ ጀዋር መሐመድ ከኢትዮጵያዊነቱ በፊት ኦሮሞነቱን ማስቀደም ነበረ። አምናለሁ የአልጀዚራ ጋዜጠኛ ፎሚ ኦኬ ያችን ጥያቄ ጀዋርን ስትጠይቀው ፕሮግራሙን ይከታተሉት የነበሩት የኦሮሞ ፎቢያ ተጠቂዎች ለረጅም ጊዜ የሚያውቁት ጀዋር ከኢትዮጵያዊነቱ በፊት ኦሮሞነቱን ያስቀድማል ብለው አልጠበቁትም ነበር። እናም በቃ ያቺ ቃል ከጀዋር አፍ ስትወጣ ሰባቱም አይነት ቀለም ከፊታቸው ላይ ይታይ ጀመር። በኦሮሞ ሕዝብ ላይ በደል ሲፈጸም የኦሮሞ ተማሪዎች ከትምህርት ገበታቸው ላይ በገፍ ተይዘው ሲታሰሩ ከ25000 እስከ 35 በላይ የኦሮሞ ተወላጆች በኢትዮጵያ እስር ቤት ውስጥ እየተሰቃዩ ባሉበት ከኦሮሞ እስረኛ ብዛት የተነሳ የኢትዮጵያ እስር ቤት ቋንቋ ኦሮምኛ ነው ለመባል በበቃበት የኦሮሞ ልጅ በኢትዮጵያዊነቱ ሳይሆን በኦሮሞነቱ ብቻ ተለይቶ ለእስራት፣ ለግርፋት፣ ለስደት ብሎም ለመገደል በደረሰበት ሀገር ውስጥ አብረን እየኖርን ለራሳቸው 2 እና 3 እስረኛ ሌት ተቀን ከስቴት ዲፓርትመንትና ከዋይት ሃውስ ፊት ለፊት ቆመው ሻማ ሲለኩሱ የከረሙ ድንቄም የኢትዮጵያ አንድነት ቅጥር ጠባቂዎች እና